ሰላም ቤተሰቦቼ፣ ባሳለፍኩት የአንድ አመት ከአራት ወር እስር የተማርኩትን ልንገራችሁ በህይወታችን ውስጥ ሰላም ቤተሰቦች፣ ዛሬ እንግዲህ በጠዋት ተነስተው መንገድ ላይ ቆሻሻ የሚያጸዱትን ሰዎች ውጣ ወረድ አብረን። ሰላም እንዴት ናችሁ? የዩቲዩብ ቻናል ቤተሰቦች ባላችሁበት ሁሉ ሰላም ጤና ይብዛላችሁ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ የዛሬ ቪዲዮአችን የሚሆነው ስለ ጆን ዳንኤል ነው። ጆን ዳንኤል ከተለቀቀ በኋላ እንግዲህ በጣም ብዙ ነገሮችን እየተመለከትን ያለ ነው። ብዙ ነገሩ ተቀይሯል። አወራሩም የሚሰራቸው ቪዲዮዎች ራሱ በጣም ሰውን ደስ የሚያሰኙ ቪዲዮዎች ነው እየሰራ ያለው። ስለዚህ እንግዲህ እኛም ቪዲዮ ላይ ሪአክት የምናደርግ ይሆናል ማለት ነው። ይሄን ሰሞን የለቀቀው ቪዲዮ ላይ አብረን ሪአክት የምናደርግ ይሆናል ማለት ነው። መጀመሪያ ላይ ወደ አስቀመጥኩላችሁ ቪዲዮ ስናመራ ልክ እንደተለቀቀ በነጋታው የለቀቀው ቪዲዮ አለ። እሱን ቪዲዮ አብረን አይተን እንመለስ። ሰላም ቤተሰቦቼ፣ ባሳለፍኩት የአንድ አመት ከአራት ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተል እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በአንድ አመት ከአራት ወር እስር ታርሜው ተቻለ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። አብዛኞቻችሁ እንኳን እንግዲህ ይህን ቪዲዮ አይታችኋል ብዬ እጠብቃለሁ። ምክንያቱም በጣም ቫይራል ወጥቶ ነበረ ይሄ ቪዲዮ። ኦልሞስት ወደ ብዙ ሚሊዮን ሰዎች ነው ያዩት። ላይኩ ራሱ ወደ በጣም ብዙ 100,000 ነው። እንግዲህ አይታችኋል ብዬ እጠብቃለሁ። ከሚናገረው ነገር እንግዲህ እኔ የተረዳሁት ነገር በጣም ተምሮ እንደወጣ ነው ይሄ ልጅ። ምክንያቱም አንድ አመት ከትንሽ ወር እንግዲህ በጣም ብዙ ጊዜ ነው። ብዙ ነገር ተምሯል ብዬ እጠብቃለሁ። ወደሚቀጥለው ቪዲዮ ደግሞ እንሄድና በጎ አድራጎት እየሰራ ነው። እሱንም አብረን ተመልክተን እንመለስ። ሰላም ቤተሰቦች፣ ዛሬ እንግዲህ በጠዋት ተነስተው መንገድ ላይ ቆሻሻ የሚያጸዱትን ሰዎች ውጣ ወረድ አብረን እናያለን። መጣዮስ ቆሻሻ ጣሉ። እንግዲህ ቤተሰቦች እንዳያችሁት የጽዳት ስራ በጣም አድካሚ ነው። ቆሻሻ አለ፣ አዋራ አለ፣ በሌሊት ነው የሚነሱት። በጣም ክብር ይገባቸዋል። ክብር ለከተማችን የጽዳት ሰራተኞች። አመሰግናለሁ። የሚገርማችሁ ነገር በዚህ ቪዲዮ ላይ ማለት ነው ኮሜንት ላይ በጣም ብዙ ሰዎች ሲሳደቡ ታሽቃብጣለ ምናምን ሲሉ እያየውኝ ነበር። በጣም የሚገርም ነገር ነው እውነቱን ለመናገር። ኢቭን ትንሽ ነገር እንኳን ለማድረግ የማይነሳሳ ሰው ነው ኮሜንት ላይ መጥቶ ይሄን ልጅ ይሄን ድርጊቱን ሊያጣጥል የሚፈልገው ሰው ጆን ዳንኤል በጣም የሚበረታታና ደስ የሚል አስተማሪ ቪዲዮ ነው በእኔ በኩል ማለት ነው። የእናንተንም ሐሳብ እንግዲህ እስኪ ኮሜንት ላይ አድርጉልኝ። ወደሚቀጥለው ቪዲዮ እናምራ። ማነው ስሜ? ኑሪቱ። እሺ ኑሪቱዬ፣ ይሄን ስራ ስትሰሪ በጣም የሚያስቸግራችሁ ነገር ምንድነው? ስራ ስትሰሪ ስራው ወዲህ አስቸጋሪ ነገር ያው ሰው አንዳንዴ ይሳደባል። ቢሳደብም ሲሰሩ አዎ፣ ለምን አቦነናችሁ ምናምን ብሎ ያወራሉ። አቧራ አቦነናችሁ ይላል። አዎ ኦኬ። ሲኖሪቱ ቤተሰብ አለሽ? ልጅ አለሽ? 4 ልጆች አሉ። 4 ልጆች አሉሽ? ከባልሽ ጋር ነው ወይስ ብቻሽን ተሰደደ? ብቻዬን ነው ማሳደግ። ብቻሽን ተሰደጊያችሁ? በዚህ ስራ ነው የምተዳደረው። ኦኬ። ቤት ተከራይተሽ ነው የምትኖሪው? አዎ ተከራይቼ ነው። ቤት ኪራይ ስንት ነው?
ቤት ኪራይ 5000 5000 ብር ነው። እሺ ኑሪቲ ብዙ ካሽ አላስኩኝም ወድ ስለሆነ ዛሬ ያው 10000 ብር የሁለት ወር የቤት ኪራይ። እሺ እናቴ አላህ ይስጥልኝ። እሺ እናቴ እሺ ስላገኘሁሽ ደስ ብሎኛል። እሺ በእኛም መንፈሳም አይወደድም። ኦኬ እሺ ይቅርታ። እሺ ይቅርታ አላህ ይስጥልኝ። እሺ እናቴ እንግዲህ በጣም ደስ የሚል ቪዲዮ ነው ይሄም። እንግዲህ ተመልካቾቼ የዛሬው ቪዲዮ እንግዲህ ቦሪንግ እንዳይሆንባችሁ፣ ምክንያቱም እኔም ስለጠፋው እንደዚሁም ጆን ዳንኤልም መፈታቱን አስመልክቶ ቪዲዮ ስላልሰራው ነው ይሄን ቪዲዮ የሰራውላችሁ። እስኪ ያላችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ምክንያቱም ይሄ ቻናል ሁላችንም ሪአክት የምናደርግበት ሀሳባችንን የምንወያይበት ቻናል ስለሆነ ማለት ነው። እንግዲህ እኔ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። በሌላ ኢንተርቴይኒንግ እና በጣም ደስ በሚሉ ቪዲዮዎች መለሳለሁ። ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ አድርጉ፣ ኮሜንትም ሀሳባችሁን አስቀምጡ። ላለው አመሰግናለሁ።